አሁን ያለበት ሁኔታና እግዚአብሔር ያዘጋጀልህ መለኮታዊ ዓላማ መካከል ትልቅ ክፍተት አለ። ይህን ክፍተት ተመልክተህ ታውቅ ይሆን? ለምንድነው ማልሻገረው ብለህ ጠይቀህ ታውቅ ይሆን? ብዙዎቻችን እዚህ ማዶ ያለውን ብሩህ ዓላማ እያየን በዚያኛው ዳርቻ ላይ ቆመን እንቀራለን። ይህ ክፍተት በእድል አይሞላም፣ በጊዜ ሂደትም በራሱ አይፈጠርም። ይህ ክፍተት የሚሞላው በእምነትና በተግባር በተገነባ ድልድይ ብቻ ነው። ዛሬ አሁን ካለንበት የቆመ ህይወት ወደ ተዘጋጀልን መለኮታዊ ሩጫ የሚያሻግረንን 5 መንፈሳዊ ድልድዮችን እናያለን። የመጀመሪያው ድልድይ የማንነት ልውውጥ ነው። ዓለም የለጠፈችባቸውን ስሞች አራግፉ። አልበቃም፣ ውዳቂ ነኝ፣ አልችልም፣ ያለፈው ስህተት ይከተልሃል የሚሉትን ስያሜዎችና እንዲህ ያሉ አሮጌ ልብሶችን ማውለቅ ያስፈልጋል። እግዚአብሔር ግን በቃሉ እንዲህ ይላችኋል፣ እናንተ የተመረጠ ትውልድ፣ የንጉሥ ካህናት ናችሁ። አሮጌውን ማንነት አውርዱና መለኮታዊውን ማንነት ልበሱ። ይህ ልውውጥ ካልተደረገ የንጉሥ ልጅ ሆናችሁ እንደ ባሪያ ትኖራላችሁ። ልውውጡን ዛሬውኑ አድርጉ። ሁለተኛው ድልድይ መንፈሳዊ እርቅ ነው። ዓላማ የሚወለደው ከፈጣሪ ጋር ባለን ግንኙነት ነው። ምናልባት ክፍተቱ የተፈጠረው ከእግዚአብሔር ርቃችሁ ስለሆነ ይሆን? ዛሬ መመለሻ ቀን ይሆን? እግዚአብሔር በጸጋው ወደ ህብረቱ ይመልሳችኋል። ይህ ሪሴት ነው፣ እንደገና መጀመር። ያለፈው ውድቀታችሁ አይገዛችሁም። እርቅ ካለ አዲስ ጅማሬም መጀመር ይቻላል። እግዚአብሔር ካለፈው ስህተታችሁ ይልቅ ለወደፊቱ ዓላማችሁ ትልቅ ቦታ ይሰጣል። ሶስተኛው ድልድይ ትጥቅን ማነቃቃት ነው። እግዚአብሔር በዓላማ የሚያስፈልግን ትጥቅ ሰጥቷል፣ ግን መልበስ ያንተ ድርሻ ነው። ትጥቁን ሳጥን ውስጥ እስካለ ድረስ አያድንም። በእምነት በእውነት በቃሉ ተመላለሱ። ትጥቃችሁን አሁን አንግቡ። ዓላማችሁ ላይ ጥቃት ሲመጣ የምትቆሙበት በራሳችሁ ጥንካሬ ሳይሆን በለበሳችሁት መለኮታዊ ትጥቅ ብቻ ነው። አራተኛው ድልድይ ፍቃድን ማሰለፍ ነው። ለእግዚአብሔር እሺ ማለት ቀላል አይደለም። የራስን አጀንዳ ማስረከብ ይጠይቃል። ግን እውነተኛ ሽግግር የሚጀምረው ከዚህ መገጣት ነው። ጌታ ኢየሱስ በጌተሰማኒ እንዳለው የኔ ፍቃድ ሳይሆን ያንተ ይሁን በሉ። ፍቃዳችሁ ከሰማይ ፍቃድ ጋር ሲሰለፍ ዓላማችሁ ላይ እንቅፋት የሚሆኑባችሁ ምንም ምድራዊ ኃይል አይኖርም። አምስተኛው ድልድይ በስልጣን መንቀሳቀስ ነው። አሁን ዝግጁ ናችሁ? እናንተ ተልካችኋል። እናንተ የመንግስቱ አምባሳደሮች ናችሁ። አምባሳደር የራሱ ኃይል ሳይሆን የላኪውን መንግስት ሙሉ ስልጣን ነው የሚወክለው። በፍርሃት አይደለም፣ በስልጣን ተመላለሱ። በጠላት ኃይል ሁሉ ላይ እንድትረግጡ እግዚአብሔር ስልጣን ሰጥቷችኋል። የሰማይ ሙሉ ድጋፍ ከእናንተ ጋር አለ። እነዚህ 5ቱን ድልድዮች ክፍተቱን ይሞላሉ። ከአሁን ሁኔታ ወደ ተዘጋጀላችሁ መለኮታዊ ሩጫ ተሻገሩ። ዓላማችሁ ይጠብቃችኋል። ከዛሬ ጀምሮ ማንነታችሁን ቀይሩ፣ እርቅ አድርጉ፣ ታጠቁ። ፈቃዳችሁን አሳልፋችሁ ለእግዚአብሔር ስጡ። በስልጣን ደግሞ ተመላለሱ። ይህ ትምህርት ህይወቶን ከነካ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ላይክ እና ሼር በማድረግም ይህን ብርሃን ለሌሎች ያካፍሉ። በሚቀጥለው ክፍል እስክንገናኝ ድረስ በመለኮታዊ ዓላማችሁ ጽኑ። ሻሎም።